ያለምንም ክፍያ በነፃ ሙዚቃ የምትሰሩበትን የኤአይ አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕሊኬሽን የፈለጋችሁትን ሙዚቃ በፈለጋችሁት መንገድ ክሬት አድርጋችሁ ወይም ሰርታችሁ የምትፈልጉት የሶሻል ሚዲያ እንደ ቲክቶክ፣ እንደ ፌስቡክ፣ እንደ ዩቲዩብ ጋር መጫን ትችላላችሁ ማለት ነው። ለምሳሌ ከዩቲዩብ ቻናላችሁ ጋር ይህን ሙዚቃ ክሬት አድርጋችሁ ከዩቲዩብ ቻናላችሁ ጋር በመጫን ገንዘብ መስራት ትችላላችሁ ማለት ነው። ከፈለጋችሁ እናንተ ግጥም ሰጣችሁት፣ ካለበለዚያ ደግሞ ራሱ ግጥሙን፣ ድምፁንም፣ ቢቱንም ሁሉንም በአንድ አድርጎ ሙዚቃ ክሬት አድርጎ አዘጋጅቶ ይሰጣችኋል ማለት ነው። በዚህ የኤአይ አፕሊኬሽን ደግሞ በነፃ ሙዚቃ እንዴት ክሬት ማድረግ እና እንዴት ማዘጋጀት እንደምችሉ ደግሞ እኔ በዚህ ቪዲዮ አሳያችኋለሁ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብላችሁ ቪዲዮውን ምልክቱን በመጫን ኦል ሚለውን በመንካት ቤተሰቡ ላይክ በማለት ጀምሩ ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ከስልካችሁ ፕሌይ ስቶር ጋር ትገቡና ሱኖ ብላችሁ ሰርች ታደርጋላችሁ ማለት ነው። ሱኖ ብላችሁ ሰርች ስታደርጉ የሱኖ የኤአይ አፕሊኬሽን ሙዚቃ ማዘጋጃ ራሷ ትመጣላችኋለች ማለት ነው። ሱኖ ብላችሁ ከጻፋችሁ በኋላ ሰርች ትሉታላችሁ። ከወረዳችሁት በኋላ ከሱኖ ከአፕሊኬሽኑ ጋር ትገባላችሁ። ከአፕሊኬሽኑ ጋር ክሊክ ታደርጉታላችሁ። አፕሊኬሽኑን ክሊክ እንዳደረጋችሁት እንደዚህ ያመጣላችኋል። እንደዚህ ያመጣላችሁ ከዚህ ጋር እንደምታዩት ታች ጋር ክሬት ፍሪ አካውንት የምትላለች ከዚህ ታች ማለት ነው። ክሬት ፍሪ አካውንት የምትለዋን አንዴ ክሊክ ታረጋላችሁ። ከዛ እንደዚህ ያመጣላችኋል። እንደዚህ ያመጣላችሁ ከዚህ ጋር ኮንቲኒው ዊዝ ጎግል ይላል። ከታች ደግሞ ኮንቲኒው ዊዝ ፖን ይላል ማለት ነው። ስለዚህ እናንተ ከፈለጋችሁ በስልካችሁ ካልፈለጋችሁ ደግሞ በኢሜይላችሁ መግባት ትችላላችሁ። ከዛ እንደዚህ ኮንቲኒው ዊዝ ጎግል የሚለውን ስትነኩ ያሏችሁን የኢሜይል አካውንቶች ወይም ጂሜይላችሁን ያመጣላችኋል። በፈለጋችሁት አንድ ካለ አንድ ነው፣ ሁለት ሶስት ካለ ሁለት ሶስቱን ያመጣላችኋል። በምትፈልጉት ኢሜይል ትገባላችሁ ማለት ነው። ፈልገው ኢሜይል ገባው ሳይን ኢን ብላችሁ ስትገቡ እንደዚህ ያመጣላችኋል ማለት ነው። ከዛ አንድ በቅስት ማሳያችሁን ክሊክ አድርጋችሁ ትገባላችሁ። ከዛ አንድ አይነት ቦታ ያመጣላችኋል ማለት ነው። እዚህ ጋር ኢንስትሩመንት አለ፣ እዚህ ጋር ኢንስትሩመንት አለ፣ ከዚህ ጋር ደግሞ እንትኖች አሉ፣ በሴት በወንድ ምናምን ይለዋል ማለት ነው። ፊሜል ቮይስ ሜል ቮይስ ምናለ። ከዛ እንደዚህ ነው የሚመጣው። እዚህ ሊሪክስ አለ፣ እዚህ ጋር ግጥማችን የምንጽፍበት ቦታ ነው ማለት ነው። ከፈለጋችሁ ግጥም እናንተ ትጽፋላችሁ፣ ካልፈለጋችሁ ደግሞ ከቻት ጂፒቲ ጋር ገብታችሁ ግጥም አስጥፋችሁ ማምጣት ትችላላችሁ እንደፈለጋችሁ። እዚህ ጋር ደግሞ ስታይል ነው ማለት ነው። አፍሮቢት አልጣላችሁ ማለት ነው። እንደዚህ ጋር ስታይል የሚለው ጋር ማለት ነው። ስታይሎች አሉ ታች ጋር ስታይሎች ተደርድረዋል። እነሱ ውስጥ ስታይሉ የምትፈልጉትን ስታይል ሂፕ ሆፕ ነው፣ ራፕ ነው ጋር ታች የተደረደሩትን እናንተ ትመርጡላችሁ ማለት ነው። ይህ ስታይሉ ነው ታች ጋር። ከዛ ታች ጋር ደግሞ አዲስ ሶንግ ታይትል የዘፈኑን ርዕስ እዚች ጋር ትጽፉለታላችሁ ማለት ነው። እዚች አድ ታይትል ቀጥሎ እዚች ጋር ለምሳሌ ስለ ፍቅር ከሆነ፣ ስለ ትዝታ ከሆነ፣ ስለ ሀገር ከሆነ፣ ስለ ሰላም እዚህ ጋር ርዕሱን ነው የምጽፉት ማለት ነው። የሙዚቃውን ርዕስ ማለት ነው። እንደዚህ ከጻፋችሁ በኋላ እዚች ጋር ክሬት የምትለዋን ክሊክ ታደርጉታላችሁ። የተወሰነ ደቂቃ ጠብቆ ሙዚቃውን ይሰጣችኋል ማለት ነው። በአንድ ደቂቃ ያን አያስጠብቅም፣ የተወሰኑ ሰከንዶችን አስጠብቆ ሙዚቃውን ክሬት ያደርግላችኋል ማለት ነው። የአንድ ሙዚቃ እዚህ ጋር ክሬት አድርጌ ላሳያችሁ። ከቻት ጂፒቲ ጋር ልሄድና ግጥም አስፌ ከግጥም ይጀንም ተማሪ የሙዚቃ ግጥም ከዚህ ስለዚህ እዚህ ወጣና ቻት ጂፒቲ ጋር ገባለሁ። እንደዚህ ቻት ጂፒቲ ጋር ገባና የምፈልገውን የሙዚቃ ግጥም ጽፋ እንድሰጠኝ እጠይቃለሁ ማለት ነው። ለምሳሌ አሁን እኔ ስለ ሰላም የሙዚቃ ግጥም ጽፋ እንድሰጠኝ እጠይቃታለሁ ማለት ነው። የሙዚቃ ግጥም ስጭኝ ወይም ስሪልኝ ብዬ ጽፍላታለሁ ማለት ነው። እንደዚህ ብዬ ጽፍላታለሁ ማለት ነው። ቆንጆ የሆነ ስለ ሰላም የሙዚቃ ግጥም ስጭኝ ብዬ እዚች ጋር የቀስት ምልክቷን እነካለሁ ማለት ነው። ከዛ ራሷ እንግዲህ ክሬት አድርጋ ምርጥ የሆነ ስለ ሰላም ትሰጠኛለች ማለት ነው። እዚች ጋር ከዛ እንደዚህ ከጻፋችሁ በኋላ እዚህ የቀስት ምልክቱን ትነካላችሁ ማለት ነው። ቻት ጂፒቲ ራሱ ይሰጠኛል ማለት ነው። የሙዚቃ ግጥም አዲስ ፈጠራ ነው ይኸው አመጣልኝ። ይህንን ኮፒ አድርጌ የሰጠኝ ግጥም ወስጄ ከቀድሞ ቦታ ጋር ከሱኖ አፕሊኬሽን ከቀድሞ ካሳያችሁ ከሌላ ያሱ ቦታ ጋር ፔስት አደርጋለሁ ማለት ነው። ጫና አድርግና ይዤ እዚህ ጋር ጫና አድርግና ኮፒ ማድረግ አለብኝ ማለት ነው። እንደዚህ ሼድ ካደረኩት በኋላ ሁሉንም የሰጠኝ ማለት ነው። ከዛስ ኮፒ ማድረግ ኮፒ ላድርግ ኮፒ መጣልኝ ኮፒ አድርኩት። ከዛ በኋላ ቀጥታ ከአፕሊኬሽን ጋር ነው ከቀድሞ ቦታ ማለት ነው። ከሌላ ያሱ ቦታ ጋር መጥቼ ፔስት አደርጋለሁ ማለት ነው።
ፔስት አደረግና የተሰጠኝለትና ከዚህ ታች ጋር ደግሞ ክሬት ምትላለች ክሬት ምትለዋን ነካለሁ ማለት ነው። ስለዚህ ከለያሷ ቦታ ጋር ጫና ፔስት አደርጋለሁ። ፔስት አልኩት የተሰጠኝ ጋር ግጥሙን ካስገባችሁ ከዛ እዚህ ታች ጋር አድ ታይትል የሚለው ጋር ታይትል ከምትለዋ ጋር ሰላም ላለም ነው የሚል ግጥም የሰጠው የተቀበሉ ሰላም ላለም ብለዋለሁ። ሰላም ላለም ታይትል ያስገባው ማለት ነው። ሰላም ላለም እዚህ ጋር ኢንዲያን ፖፕ አለ፣ ጊታር አለ፣ በምትፈልጉት ሜል ቮካል አለ፣ በምትፈልጉት ማሰራት ትችላላችሁ እናንተ ማለት ነው። ከዛ ታች ጋር ክሬት የምትለዋ ትበራለች ማለት ነው። ክሬት የምትለዋ ጊታር አልኩት። ከዚህ ጋር ደግሞ ታይቱን ሰላም ላለም አልኩት። ከዚያ ደግሞ ግጥሜን አስገብቻለሁ ለሚያሳይ የተቀበልኩት ነው ማለት ነው። ሁሉንም ግጥሙንም ስታይሉንም ታይትሉን ጽፋችሁ ከጨረሳችሁ በኋላ እዚች በቀስት ማሳያችሁ ቦታ ቀይ ዋጋ ማለት ነው ክሬት የምትላለች እሷን ትጫናላችሁ። አንዴ ክሊክ ማለት ብቻ። አሁን ክሊክ እያደረገ ነው ትንሽ ይችኛዋና ይችኛዋ ናቸው ሁለት ሙዚቃ ሰራልን ማለት ነው። ከፍቼ ልክፈትና ላሰማችሁ። ራሱን ክሊክ ታደርጉታላችሁ። ሰላም ላለም በሚለው ራሱ መስማት ይችላል። ቀላል ነው፣ ምንም አያስቸግርም። የምትፈልጉ ነገር ተሰጣችሁ። ብለሻልከው ምን ማለት ሉራች ሰላም ልትል ይፈልጋል በለምዳይ በራ። ስለዚህ ሙዚቃ እንደዚህ ክሬት አድርጋችሁ ከፈለጋችሁት መጫን ትችላለች። ቀጣይ ምንድነው ዳውንሎድ ማድረግ። ስለዚህ እንደዚህ ክሬት ያደረጋችሁትን ሙዚቃ እናንተ ዳውንሎድ አድርጋችሁ ከተለያዩ ሶሻል ሚዲያዎች ወይም ዩቲዩብ ጋር ለመጫን ምን ታደርጋላችሁ? ዳውንሎድ ማድረግ አለባችሁ። ቀጣ ዳውንሎድ ታደርጉት ጋር 3 ነጥብ ክሊክ ታደርጋላችሁ። ከዛ 3 ነጥብ ክሊክ ካደረጋችሁ በኋላ ዳውንሎድ ምን ይመጣል ማለት ነው። ከዛ ሳብ ታደርጉ እዚህ ጋር ዳውንሎድ ምን ይመጣላችሁ እዚህ ጋር ዳውንሎድ። ስለዚህ እቺን ዳውንሎድ የምትለዋን ክሊክ ታደርጉና ዳውንሎድ ታደርጉታላችሁ። ከዛ ይወርዳል ማለት ነው። ከፋይላችሁ ጋር ይቀመጣል። ከዛ ከፋይላችሁ ጋር ሄዳችሁ ዳውንሎድ እያመጣችሁ ስለዚህ ዳውንሎድ አድርጋችሁ ከፈለጋችሁት የሶሻል ሚዲያ ጋር ወስዳችሁ አፕሎድ በማድረግ መጫን ትችላላችሁ። የዩቲዩብ ቻናል ሙዚቃዎችን ክሬት እያደረጋችሁ ገንዘብ መስራት ትችላላችሁ ማለት ነው በነፃ ያለምንም ክፍያ። ስለዚህ በዚህ አፕሊኬሽን ሙዚቃ በፈለጋችሁት ድምጽ በፈለጋችሁት ግጥም ሙዚቃ በዚህ መንገድ ክሬት ማድረግ ትችላላችሁ ወይም መስራት ትችላላችሁ ማለት ነው። ላይክ ካላችሁ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ብላችሁ የደወል ምልክቱን